ሰላም ትዕግስት ከበደ እባላለሁ። ይህን ቪዲዮ የምሰራው ወይም ሶሻል ሚዲያ ላይ ስኬታማ ሴት ሁኜ ወይም ደግሞ ሀገሬ ገብቼ የተሻለ ነገር ኑሮኝ ወይም ደግሞ ወልጄ የኔ ልጆች የሚያዩት ቪዲዮ ይሆናል። ወይም ደግሞ ሳረጅ እኔ ራሴ መልሼ የማየው ቪዲዮ ይሆናል። በአሁን ሰዓት ዩቲዩብ ላይ ምንም አይነት ምንድነው ሰብስክራይብ ማለት እንኳን አልችልም። ሰብስክራይብ እንኳን ሊኖረኝ ሰብስክራይብ ማለት አልችልም። በአሁኑ ሰዓት የምገኘው ዱባይ ነው። የት ነው የምገኘው? ዱባይ እሰው ቤት ነው የምገኘው። የገጠር ልጅ ነኝ። ከገጠር አዲስ አበባ ሄጃለሁ። አዲስ አበባ እሰው ቤት ሰርቻለሁ። አሁንም ግን እሰው ቤት ነኝ ያለሁት ዱባይ። ዛሬ ብዙ ጊዜ ስኬታማ የሚያደርጉ ቪዲዮዎችን ሁሉ አያለሁ። በጣም ህይወቴ እንደዚህ ተለወጠ፣ ከዜሮ ነበር ያነሳሁት ምናምን የሚሉ ሰዎችን እሰማለሁ። ዛሬ ሁሌ ብዙ ጊዜ የምከታተለው ልጅ ይሄ ልጅ ነው። አንድ ነገር ላይ ስኬታማ መሆን የምትፈልጉ ከሆነ ከዛ ነገር በሙሉ ሳክሪፋይስ ማድረግ ያስፈልጋል። አይ ነው አንተ የምትለው ነገር ሁሉ እሰማለሁ። በዚህ በኩል ቤተሰብ አለ። እዚህ ጭንቅላቴ ውስጥ ሁለት ሰዎች አሉ። አንደኛው አንቺ ትዕግስት እኮ አንቺ ገጠር ልጅ ነሽ፣ አልተማርሽም፣ ሳትማሪ ስኬታማ ሴት መሆናችን ምንም የለሽ፣ ማቆሰ የለም። አሁን ያለሁበት ሰው ቤት ነው። በዛሬ አረብ ሀገር ነው ያለሁት። ከኢትዮጵያ ሲስተም ወጥቻለሁ። እንዴት ነው ወደ ኢትዮጵያ ሲስተም መገባው? ሰፖርት የሚያደርገኝ ሰው የለም። ቤተሰብ፣ ፋሚሊ፣ የአክስት ልጅ፣ አጎት ልጅ፣ ሁሉም የሚባለው ነገር ሁሉም ወኔን ወደ ታች የሚጎትት ነው እንጂ ወደ ላይ ከፍ የሚያደርገኝ የለም። ወይም ደግሞ አትሊስት አይደለም ገንዘብ ሊሰጡኝ፣ አይደለም ሊረዱኝ፣ አይደለም መንገዱን እንኳን የሚያሳየኝ ሰው የለም። የለም። እኔ አንደኛ የሚረዳኝ ሰው የለም። ሁለተኛ እኔ የምፈልገው ነገር የለም። እማውቀው ሰው የለም። በዚህ አሁን ባለሁበት ጊዜ በቃ ስኬታማ ሴት መሆን እፈልጋለሁ። እንዴት ነው የምሆነው? ለምንድን ነው የምሆነው? አላቅም። ይሄን ቪዲዮም ዝም ብዬ እየቀረጽኩ ነው። ነገ ወይን አርጅቼ ቁጭ ብዬ አየዋለሁ። ወይም ደግሞ እንግዲህ እኔ ዮኒ ያንተ ማንም ሰው ያደርገውም። ለዛ ነው ያንተ ቪዲዮ እያየሁ ነው። ያንተ ቪዲዮ እያየሁ ጭንቅላቴ ለሁለት ቦታ ተከፍሏል። እዚህ ጋር ያለው ማንነቴ ይረብሸኛል። እዚህ ጋር አንተ የምትለው አካሄድ ይረብሸኛል። እንዴት ነው አብሬ መሄድ የምችለው? ያልተማረች ሴት ስኬታማ መሆን ትችላለች? እጥራለሁ። ስኬታማ ከሆነች ስኬታማ ትሆናለች ብዬ ለሌሎች ሰዎች እንደ ምስክር ይሆንልኝ ይሄ ቪዲዮ። አሁን ላይ እውቀትም የለኝም፣ እማውቀው ሰውም የለኝም። ምን ማድረግ እንዳለብኝ አላውቅም። ግን ራሴን መለወጥ እፈልጋለሁ። ራሴን ከሰው ቤት ማስወጣት እፈልጋለሁ። ከሰው ቤት መውጣት እፈልጋለሁ። ከአሁን በኋላ ሀሁ ብዬ ልማር ነው ወይስ ቢዝነስ ነው የምማረው? እሱም አላውቅም። ዮኒ ያንተ ቪዲዮ ሁሌ ነው የምከታተለው። አንተን ሁሌ ነው የምከታተለው። አንተን ልክ ስከታተል ሌላ ሰው ውስጤ ይፈጠራል። እዚህ ጋር ሌላ ሰው አለ፣ እዚህ ጋር ሌላ ሰው አለ። ሁለቱ ግብግብ። እግዚአብሔር ይመስገን ፈጣሪ ጤናና እድሜ ሰጥቶኛል። ይሄን ቪዲዮ ዝም ብዬ እለቀዋለሁ፣ አርጅቼ አየዋለሁ። ምንም አይነት በዚህ ሰዓት ምንም አይነት ሰብስክራይብ የለኝም። እንኳን ሰብስክራይብ ሊኖረኝ ሰብስክራይብ ማለት አልችልም። ምንም አይነት የሚረዳኝ ሰው የለም። ምንም አይነት የሚያግዘኝ ቤተሰብ የለም። ምንም አይነት ወደ ሲስተሙ ወደ ቢዝነሱ የሚያስገባኝ ሰው የለም። ቢዝነስ መጀመር እፈልጋለሁ። ሀገሬ መግባት እፈልጋለሁ። ለመግባትም እያስፈራኝ ነው። እዚህ መቅረት አልችልም። እዚህ በጣም ከባድ ነው። ስፖርት ስራው ምን አድርጉ በጣም ብዙ ነገሮች ይወራል። እንዴት ነው የሚደረገው? ሰው ቤት እየኖርክ እንዴት ነው የሚደረገው? ሰው ጋር እየኖርክ እንዴት ነው መጽሐፍ አንብቡ ምናምን። እኔ ኦልሬዲ በነገራችን ላይ ማለት ነው መጽሐፍ እንዴት ነው የሚነበበው? ሰው ቤት እየኖር መጽሐፍ ይነበባል እንዴ? አላቅም። ለማንኛውም ይሄ ቪዲዮ ለማስታወሻ ለምንም ይሁን ብቻ እወስተዋለሁ። ትዕግስት ወይም ደግሞ ሙቼ ፈጣሪ ያበለው ግን ሙቼ ቤተሰቦቼ እንደማስታወሻ ይሄን ቪዲዮ ያዩታል።